የጋብቻ ህይወትና የምንኩስና ህይወት በተመለከተ ሁለት ጽንፎች አሉ። አንዳንዶች ጋብቻን እንደ ርኩስ ቆጥረው ብዙ የነቀፉ የጻፉ በተለይ ኖስቲኮች የሚባሉት ይሄ ግኖስቲክ ምንለው በተለምዶ እነዚህ ሰዎች እንደረከሰ ነገር አስተምረዋል። ለዚህ ነው ቅዳሴያችን እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እናምናለን። ጋብቻ ርኩስ ነገር አይደለም፣ የከፋ ነገር አይደለም፣ ቅዱስ ነገር የሚገኝበት ነው ብለው አስተምረዋል። ከቤተክርስቲያን አባቶች ለምሳሌ እንደ ቅዱስ ጄሮም አይነቱ ለየት ያሉ አባቶች ያልኳችሁ እሱ ነው። ጋብቻን አይወድም ነበር፣ ካለመውደድ አልፎ የጋብቻ ጥሩ ነገሩ መነኩሴ ስለሚወለድበት ነው ይላል። አበዛው አይደለም? ጥሩ ነው መነኮሳ መወለዳቸው፣ ግን ብቻኛ ምንኩስና የሚገኝበት ብቻ ነው እስከ ማለት ደርሰው ነበር። መጽሐፍ ቅዱስ ምን ይላል ካላችሁ ሁለቱንም ባላንስ የሚያደርግ ትምህርት ነው። የጋብቻ ህይወትና የድንግልና ህይወትን በተመለከተ አንዳንዶች ምንኩስናን ተፈጥሮ መጋፋት ነው። በተለይ እኛ ሀገር እችን በደንብ ስሙኝ አደራችሁ። ምንኩስና ነገር ሲበላሽ የሚገባበት አይነት ኑሮ የመረረው የሚገባበት ይሄ ዘፋኞቹም ደራሲዎቹም የቱ ዘፈን እንዳትሉ እንጂ አደራችሁ ምንኩስናውን በቃ ገዳም ልገባልሽ ነው አይነት ነገር እንደዛ ነው እንዴ? ዓለም የጠላችሁ ነው። ዓለምን የጠላ ነው የሚመነኩሰው። ዓለምን ንቆ ነው፣ ዓለምን ንቃው ነው። ግን ሊትሬቸር አሁን ፍቅር እስከ መቃብር እንግዲህ በጣም ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ምዕመን ሁሉ ማንበብ ያለበት መጽሐፍ ነው። ልክ ራሻዎች አሁን የራሻ ኦርቶዶክስ ዘ ብራዘርስ ካራማዞቭ የሚባል መጽሐፍ አለ የዶስቶቭስኪ እና ከመጽሐፍ ቅዱስ ቀጥሎ ማንኛውም ኦርቶዶክሳዊ ያንብበው ይላል። ውስጡ ስለ ንስሐ ስለምን በጣም ብዙ ቃል ስላለ የኛን ቤተክርስቲያን ማወቅ የፈለገ ሰው ፍቅር እስከ መቃብርን ቢያነብ ቅኔ ቤትን፣ ዜማ ቤትን፣ ቅዳሴውን ምኑን በጣም ብዙ ነገር ማየት ይቻላል። ዋና ገጸ ባህሪውን ዲያቆን ነው፣ እያስጠናት ነው። ብዙ ትንታኔ ያለው ግን ታሪኩ መጨረሻው ምንድነው? ሁሉ ነገር ሲበላሻሽ መነኮሱ። እየሰማችሁ ነው? አላነበባችሁትም እንዴ? አንብባችሁታል። እንዳላነበባ አትምሰሉ ወይ በተረካ ሰምታችሁታል። እና ምንኩስናን ዓለም ሲበላ ረባሰ ደግሞ አለ እንዳታነቡት አደራችሁን። ዝም ብዬ ርዕሱን ልናገር። አንድ ሰው ፍቅር በሲኦል ውስጥ የሚል የፍቅር እስከ መቃብር ተከታይ ጻፈ። ፍቅር በምን ውስጥ በገነት ቢል ምን አለ እስቲ እና በሲኦል ውስጥ ብሎ ምን አይነት ክሬቲቭ ነው ብለን ተማሪ እያለን አነበብነው። ስናነበው ሲኦል ውስጥ ቢለው ገዳም ውስጥ ምንኩስናን ነው ሲኦል ያለው። እንደዚህ አይነት ዝንባሌ ያላቸው ሰዎች አሉ። በግጥማቸው በጽሁፉ በምኑ ኑሮ የመረረው የሚመነኩሱ አይደለም። እንደዛ አይነት ትምህርት የለም። ምንኩስና በዚህ መልኩ ይሳላል። ፍቅረ እግዚአብሔር ስቧቸው ነው እንጂ የሚመነኩሱት ዓለም መሯቸው አስጠልቷቸው ሁሉ ነገር ሲበለሻሽ ኑሮ በቃ አልተሳካልኝም እኔ አንድ ገዳም ገብቼ ብገላገል ይሻለኛል አይደለም። ክርስቶስ ስለ ምንኩስና በጣም ድንቅ ቃል ተናግሯል። ማቴዎስ 19:9 ላይ ሊቀበለው የሚችል በሉ እስኪ ይቀበለው። ስለ መንግስተ ሰማያት ራሳቸው ጃንደረቦች ያደረጉ ደናግላን ለመሆን የመረጡ አሉ። መጋባት ጥሩ ነው፣ መውለድ ጥሩ ነው። ነገር ግን ደግሞ መርጠው በፍሪው ይላቸው በነፃ ፈቃዳቸው ተጠቅመው ራሳቸውን የሰለቡ ጃንደረቦች ፊዚካሊ ራሳቸውን መስለብ አይደለም ለድንግልና ህይወት የወሰኑ አሉ። ይህንን ሊቀበለው የሚችል ይቀበለው፣ ጸጋ ነው ለተሰጠው ሰው ይሆናል ይላል። ስለዚህ መሰበክ አለበት። በእውነት የምንኩስና ዝንባሌ የድንግልና ህይወት የመጽናት ዝንባሌ ያለው ሰው እንዲመነኩስ ይደገፋል፣ ይበረታታል። ዝም ብሎ ሊያግቡ ብሎ ነገር የለም። ሊቀበል የሚችል ምን ይበለው ይቀበለው። የንጽህና ህይወት ከመራ እግዚአብሔር ተጠቀሙበት። አቡነ ሀብተ ማርያም ሊመነኩሱ ሊመንኑ ሊሄዱ ሲሉ ወላጆቻቸው ተሰበሰቡና ኧረ ተው ብዙ ተባዙ ይላል እኮ ምድርንም ምን በሏት ሙሏት ይላል ሲሏቸው እኔ ስላላገባው የምድር ቁጥር ይጎላሉ ያሉ። ስለዚህ እንዲህ የመረጡ አሉ፣ ራሳቸውን የሰለቡ። ሰው የሰለባቸው አሉ ደግሞ ማለት መክሮ አስተምሮ ያስመነናቸው አሉ። ቃል እግዚአብሔር ነግሮ ልባቸውን ነክቶት ወንጌል ሲነበብ ሰምተው የመነኑ አሉ። ብዙ ቅዱሳን ሰው የሰለባቸው በዛ። ለጃንደረብነት ለስልብነት ደግሞ የራሱ ትርጉም አለው። ግን አሁን በመናወራው በምንኩስና በሰው ተመክረው የመነኑ አሉ፣ ራሳቸው ወደው ፈቅደው የመነኑ አሉ። ከማህፀን ደግሞ ለድንግልና ተመርጠው በህይወታቸው የድንግልና ህይወት ዝንባሌያቸው ከፍ ብሎ የተወለዱ እንደ መጥምቁ ዮሐንስ እንደ ቅዱስ ኤርምያስ ያሉ ቅዱሳን አሉ ማለት ነው። ጋብቻና ምንኩስናን ስናነጻጽረው የቱ ይበልጣል የቱ ያንሳል የሚል ከሆነ ግን አንድ ጥቅስ ልንገራችሁ፣ እሱን አብራርተን እናጠቃልላለን። ያገባ በሉ እስኪ
መልካም አደረገ። ይሄ ብቻ ነው ድምጻችሁ? ያላገባ የተሻለ አደረገ። ያገባ ምን አደረገ? ያላገባስ ያው ነው። አሁን አንዳንድ ሰው ያገባ መጥፎ ያላገባ እንዲባል ነው። ሁሉም ነገር ሁለት ስለሆነ ጥቁርና ነጭ መሆን የለበትም። ያገባ ምን አደረገ? መልካም አደረገ። ያላገባስ ከየቱ የተሻለ? ከመልካም አይሻልም? ይሻላል። ስለዚህ ቤተክርስቲያን ሁለቱንም በጥሩ አይን ነው የምታያቸው። ግን ከሁለቱ ከማግባት አለማግባት የተሻለ አደረገ ይላል። እስቲ ሙሉ ጥቅሱን ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 38 ላይ ነው ይሄ ቃል ያለው። ቅዱስ ጳውሎስ ስለ ጋብቻ ባስተማረበት ስፍራ ከራሱ ሕይወት አንስቶ መነኩሴው ቅዱስ ጳውሎስ ማለት 7:38 ከፍ ብዬ ላንብብላችሁ። ያለ ሐሳብ ልትኖሩ እወዳለሁ ይላል። ያለምን? ያለ ሐሳብ። ያላገባው ጌታን እንዴት ደስ እንደሚያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን ደስ እንደሚያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባች ሴትና ድንግል በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች። ቢያንስ ጥሩ ትዳር ካሰበች ለማለት ነው። ባሏን እንዴት ቅጥል እንደምታደርገው ታስብ ትችላለች። እንደየትዳሩ ይለያያል። ብቻ ግን ሐሳባቸው ለሁለት ምን ይላል? ይከፈላል። ታስባለች። ይህንንም ለራሳችሁ ጥቅም እላለሁ፣ በአገባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት በሚገባው ዕድሜ በደረሰ ጊዜ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውን በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ያላገባ ምን አደረገ? የተሻለ አደረገ ብሎ ገልጾታል። በዝሙት ከመቃጠል ግን መጋባት ይሻላል። ራሳቸውን መግዛት ባይችሉ ግን ይጋቡ ይላል። ራሳቸውን መግዛት ባይችሉ መነኮሳት ይፈተናሉ ወይ? አዎ ይፈተናሉ። ካልተፈተኑማ ተጋድሎ ተደርጎ አይቆጠርላቸው። ሌላ የጤና ችግር ነው የሚሆነው ምንም ፈተና ከሌለባቸው። ቅዱስ ዮሐንስ ዘሰዋስው ጆን ክሊማከስ የሚባለው መነኮሳት ፈተና ስላለባቸው ነው ዋጋ የሚያገኙት። ይፈተናሉ። እንደውም ሰይጣን የበለጠ ሊፈትናቸው ይችላል። መነኮሳት ብዙ ተጋድሎ የፈጸሙ እንደ ቅዱስ መርቲያኖስ ያሉ የዝሙት ፈተና መጥቶባቸው እግራቸውን አንስተው እሳት ላይ ያስቀመጡ መነኮሳት አሉ። በዝሙት ከመውደቅ እግሬ ይቃጠል ብለው ማለት ነው። አንድ አባት ደግሞ ይገርማቸዋል። በከተማ እየሄደ ላሉ ምዕመናን ይቀድስላቸዋል፣ ያገለግላል። መነኩሴ ነውና ወደቀ በኃጢአት። ሲወድቅ ከዚህ በኋላ አላገለግላችሁም ሌላ አባት ፈልጉ አላቸው። ከኔ ጋር ናችሁ? ከዛ ህዝቡ ምን አሉ? እኛ የምናውቀው መውደቅህን ሳይሆን አባት መሆንህን ነው። እግዚአብሔር እንዳረገ ያርግ፣ እኛ ግን ገብተህ ቀድስ አገልግለን። ምንም የምናውቀው ነገር የለም። አሁን ዘንድሮ ቢሆን እንደዚህ እንላለን። የማናውቀው ብዙ ነገርም ሊኖር ይችላል ነው የምንለው። ምንም ጥርጥር የለውም። ይሄ ለነገሩ ድሮም ትከነክነኛለህ ይላል ሰው አይደለ? እንደዚህ በተለይ ስለ ካህናት መጥፎ ነገር እንዴት በጣም ደስ እንደሚል። ሰይጣን እኮ ቁልፍ ያዦቹ ጋር ሊያጣላል ነው መንግስተ ሰማያት እንዳንገባ። የካህናት ክፉ ነገር በጣም ይራገባል። እና ካልቀደስክ አገልግለን፣ እኛ አናቅም፣ ስላንተ ኃጢአት የሚያውቀው እግዚአብሔር ነው፣ እኛ አገልግለን አሉ። እሺ ቀድሼ አቆርባችኋለሁ፣ ግን አንድ ነገር እምቢ እንዳትሉኝ፣ ቀድሼ ስወጣ የምታረጉልኝ ነገር አለ። እሱ ችግር የለም ማለት ነው። ቀድሶ አቆረባቸው። ሲወጡ መሬት ላይ ተኛና በሩ ላይ ቤተክርስቲያኑ በር ላይ ህዝቡን ሁሉ ማለት ስትወጡ እኔን እየረገጣችሁ ተዋል እና ያ ሁሉ ህዝብ እየረገጠው ወጣ ማለት ነው። እግዚአብሔር ስለ ትህትና ይቅር ብያለሁ አለው። በረከቱን ያሳድርብን። እንደዚህ ነው አባቶቻችን የኖሩት፣ እየተፈተኑ እየታገሉ። አሁን ባለንበት ዘመን በተለይ ስለ መነኮሳት ብዙ ክፉ ነገር። አሁንማ ፓትርያርክም ቅዱስ ሲኖዶስም እንደፈለገ ምን መነኩስ ያለ ዘንድሮ ይላል። እሱ እኮ አልመነኮሰም። አግብቶ ወልዶ ከብዶ ምን መነኩስ ያለ ይላል። ይሄን በደንብ መናገር አለብን። እውነት ለመናገር ማረግ ቢያቅተን ቅዱስ ጎርጎርዮስ ዘኑሲስ ይህን ህይወት መኖር ቢያቅተን ማድነቅ እንዴት ያቅተናል ይላል። መነኮሳት የፈለገ ቢሰሩ የመነኮሱ ቀን ካንተ ይበልጣል። መቼ? የመነኮሱ ቀን። መጽሐፈ መነኮሳት ላይ ምን ሆነ መሰላችሁ? ሁለት መነኮሳት ሲሄዱ ወርቅ አገኙ። ድንገት የተቀበረ ወርቅ በድስት ሙሉ
ሲያገኙ አንደኛው አባት እንውሰደው ሲል ሌላኛው አባት በፍጹም እኔ ዓለምን ጥዬ ነው የመነንኩት ብሎ ጥሎ ሄደ ብሩ ወርቁ። ይህ አባት ግን ያንን ወርቅ ወስዶ በጣም ትልቅ ገዳም ሰራበት። ብዙ መነኮሳት የሚያርፉበት ሆነ። ብዙ መነኮሳት አፈራ። በኋላ ቁጭ ብሎ ገዳሙን እያየ ትዝ አለው ያ ጓደኛው ማለት ነው። ጥሎ ሄደው ጓደኛው ምን አይነት ሞኝ ሰው ነው አለ። ይሁኔ በዚህ ብር ይሄንን ሁሉ ነገር ሰራው እሱ ጥሎ ሄደ ምን አይነት ብሎ ራሱን ከፍ አድርጎ ማሰብ ጀመረ። የእግዚአብሔር መልአክ መጣና ምን አለው መሰላችሁ? እንኳን አሁን አለ ያን ቀን ያንን ብር ጥሎ ሲሄድ የደረሰበት ጸጋ ላይ አንተ አትደርስም አሁንም ማለት ጥሎ ሄደ ቀን አሁን የት እንዳለ አታውቅም። ያን ቀን ጥሎ ስለሄደ ብቻ ስለዚህ ሊመነኩሱ የሄዱ ቀን ይበልጡናል። ዓለም ላይ ቁጭ ብለን ያሻንን እየሆነ መነኩሴ ምን መነኩሴ ያለ ዘንድሮ በጣም የድፍረት ዘመን ነው በእውነት እግዚአብሔር ይቅር ይበለን። ስለዚህ ይሄንን ደግሞ ሲባል እንዴት ነው የሚታየው? የተሻለና መልካም ነው ያለው አይደል? ጋብቻ መልካም ነው፣ ምንኩስና ግን የተሻለ ነው፣ በክብር ከፍ ያለ ነው። ጋብቻ ሚስትን ደስ ማሰኘት፣ ባልን ደስ ማሰኘት ነው። ምንኩስና እግዚአብሔርን ደስ ማሰኘት ነው። ቀላል ነው ይላል። በጣም ይገርማል ቅዱስ ጳውሎስ። ከጋብቻና ምንኩስና ቀላል ነው። ያለ ሐሳብ ልትኖሩ ወዳለው ይላል። ያለ ምን? ያለ ሐሳብ። አሁን እኛ የሚመስለን የሚከብደው አረ ምንኩስና በጣም ይላል ሰው። የሚያዝን ሁሉ አለ እኮ። አያሳዝኑ? መንኩሰው አንተ ነው የምታሳዝነው። እኛ እዚህ ሰይጣን እያንቀረቀበን የሚያዝናል። ሲያሳዝኑ እዛ ቁጭ ብለው ሰማይ ተከፍቶ እየታያቸው የሚበሉትን የሚተኙበትን እነሱ መች እዚህ ያሉ ነፍሳቸው እኮ ሌላ ዓለም ነው ያለችው። ሰባቱ ሰማያት ደርሶ የሚመጣ መነኩሴ የዓለም ሰው ሄዶ ሲያሳዝኑ ይላል። ያለ ሐሳብ ልትኖሩ አለ። ጋብቻ ብዙ ሐሳብ አለው። ምንኩስና ፈተና አለው፣ ግን የጋብቻን ያህል ረብሻ የለውም። እንዳትባክኑ ይላል። እነሱ አይባክኑ። የመነኮሳት ስኬጁላቸው የታወቀ ነው። መጾም፣ መስራት፣ መጾም፣ መጸለይ፣ መስራት ነው። ወደ ጋብቻ ዓለም ስትመጣ ግን አንተ ራስ ፕሮግራምን ማውጣትም ላችል ትችላል። በተለይ ከወለድክ ልጆች ነው ፕሮግራምን የሚያወጡት። ምትበላ ሳትወልድ ብላ ይባላል አይደል? ሳትወልድ አንብብ ይመጣል። ደግሞ ጋብቻ እንዳትዋደራችሁ ጋብቻ እንማራለን፣ ግን ምንኩስና በደንብ ማክበር ስላለብን ነው። የመጨረሻ ማነሳው ምንኩስናን ድንግልናን ግን ብለን ደግሞ በድንግልና ህይወት ያሉ ሰዎች ደግሞ ጋብቻ ማናናቅ አይችሉም። ዓለም ላይ ያሉ ሰዎች ማለት አይችሉም። እንደዛ ሲሉ ደግሞ እግዚአብሔር እያመጣ የተሻለ ሰው ያሳያቸዋል። ከገዳ አንድ አባት ቁጭ ብሎ በምንኩስና በተጋድሎ የቆየ አባት ነው። ቁጭ ብሎ ምን ያስባል መሰላችሁ? አሁን እኔ በሰማይ እግዚአብሔር ክብር ሲሰጠኝ ከእንጦንስ ጋር ነው ከመቃርስ ነው ይላል፣ ከተክለ ከማን ጋር ነው ይላል። ቅዱሳን እየጠራ ወሰደውና ሁለት ሴቶች አሳየው። ከተማ የሚኖሩ ናቸው። ደክመው ሰርተው ውለው ሰው ቤታቸው ካልመጣ አይበሉም። ከሰው ጋር ካልሆነ ሰው ካልመጣ ቤታቸው ለነዳያን ሰጥተው ነው የሚበሉት። ነዳያን ካጡ ለእንስሳትም ቢሆን ለውሻም ቢሆን ሳይሰጡ አይበሉም። ያንተ ማዕረግ ከነሱ ጋር ነው አለ። አንዱን አባት ደግሞ እንደዚሁ ሲጨነቅ እንደኔ አይነት እንደዚህ ሐሳብ የሚመጣበት ሰው አለ። በግልጽም የሚሉ ሰዎች አሉ። በመሰረቱ እንኳን ምንኩስና ውስጥ ዓለም ላይ ሆኖ እኔ ባልኖራውን ማንና ለቤተ ክርስቲያን ማን አላት የሚል ሰው አለ። አፋውጡ እኔ እንደማለት ሰይጣን ነው እኔ ያለው። በነገራችን ላይ እኔ የሰይጣን ጸባይ ሰይጣን 5 ጊዜ ነው ብሏል በአንድ አረፍተ ነገር። ስንቴ? እኔ ይሄ የሰይጣን ጸባይ እኔ ማለት እና ይሄ አባት እንደዛ ሲል አንድ ጫማ ሰፊ ጋር ወሰደውና ይሄ ካንተ ማረግ እኩል ነው አለው። ጫማ ሰፊ ነው። ምንድነው አንተ አለው። ጫማ ሰፊ ነኝ ያለው እኮ። ምንድነው ሰው ጫማ ነው የምሰፋው? አይ እንደው በደንብ ንገረኛል። እግዚአብሔር ልኮኝ ምንድነው? ገቤን ሳገኝ ከአንድ ሶስተኛው አንዱን ለቤተ ክርስቲያን፣ አንድ ሶስተኛውን ደግሞ ለነዳያን ሰጥና በአንድ ሶስተኛዋን የምኖረው። እንደዚህ ብዙ ቅዱሳን አሉ። ሌላው አባት ደግሞ በቤቱና ሊኖር ብዙ ዓመት እየተጋደለ ሲኖር ሰይጣን መጣና ምን ልሰራ መጣ እዚህ አለ። እየሰማችሁ ነው? ደከማችሁ? ምን ልሰራ መጣ ሲለው አይ እግዚአብሔርን ብዬ ዓለምን ንቄ ነው የመጣሁት አለ። ደስ አለው ሰይጣን፣ ፈገግ ብሎ ሄደ። ከዛ ሁለተኛ በሌላ ሰው ተመስሎ መጥቶ አንተ እዚህ ምን ትሰራለህ አለው። አይ ዓለምን ንቄ ኃጢአትን ጥዬ
ተጸይፌ እግዚአብሔርን ብዬ በፍቅሩ ተስቤ ነው የመጣሁት። በጣም እየሳቀ ሄደ ሰይጣን። ሶስተኛ አባ ጳውሊ መጣና እኔ የምልህ የሆነ ሰው መጥቶ ጥያቄ ጠይቋል አለ። አዎ እና አለ እሱ የለመደው ኢንተርቪው መደረግ ነው አይደል? እንዴት መጣ መባል ነው አይደል? እና ምን ችግር አለው? አይ እንደዚህ ብሎ ጠየቀ። አዎ ምን ብለህ መለስክለት? እንዴ መጥቶ የጠየቀ ሰይጣን ነው፣ አስደስተን የሸኘው። እንዴት አለ? አይ ዓለምን ንቄ ስትለው ዓለም ቆሻሻ ነች፣ እኔ ምንድነኝ? ንጹህ ነኝ። ዓለም እግዚአብሔርን ብዬ ስትለው ዓለም ላይ ያሉት እግዚአብሔርን አይፈልጉም፣ እኔ እግዚአብሔርን ፈልገዋለሁ ያልክ መስሎት ትዕቢተኛ ስለሆነ ሰይጣን ጓደኛ ያገኘው ብሎ እየሳቀ ሄደ። ታዲያ ምን ልበለው አለ። ነገረው ምን ብሎ እንደሚመልስ። መጣ ሰይጣን በሶስተኛው አንተ ምን ትሰራለህ አለ። ያበደ ውሻ ከከተማ ይወጣል አይደል? እብድ ውሻ እንዳይናከስ እንደሚደረገው ዓለም ላይ ሆኜ ኃጢአቴ ከሰው ያናከሰኝ በደሌ ስለበዛ ሌሎች ሰዎችንም እንዳልበክል እዚህ መጥቼ ተጥያለሁ ሲለው እቺ መልስ የአባ ጳውሊ መልስ ነች አለ። ስለዚህ ስናጠቃልለው ድንግልና ደናግልም ስለሆኑ የሚመኩ የሚታበዩ ከሆነ ዋጋ አያገኙበትም። ሰይጣን ድንግል ነው በነገራችን ላይ ነው አይደለም? ነው እኮ መላእክት አያገቡም አይጋቡም፣ በተፈጥሮ መልአክ ነው አይደለም? ግን ትዕቢተኛ ነው። በንጽህና ግን የሚያክለው የለም። ጾመኛ ነው ሰይጣን በነገራችን በልቶ አያውቅም እስከዛሬ። መላእክት ይበላሉ፣ ግራ ይግባችሁ። ሚካኤል ገብርኤል ይበላሉ አይበሉም። ስለዚህ ጾመኛም ብትሆን ድንግልም ብትሆን ትትና ከሌለ ከሰይጣን እኩል ነው የምትሆን። ደናግል ጠባባት ይሄ እዚህ ማቴዎስ ወንጌል ላይ 10 ደናግል ላይ 5 ደናግል ዘይት ይዘው ተገኙ፣ 5 ደናግል ዘይት ይዘው አልተገኙም። ሰነፎች ተብለው ከበር ውጭ ተጣሉ። ግን 10 ምንድን ናቸው? ደናግል ናቸው። ቅዱስ አባ ጊዮርጊስ ዘጋስጫ እግዚአብሔር ስለ ድንግልናው ስለ ንጽህናው ከሚመካ ጻድቅ ይልቅ ስለ ዝሙቱ የሚያለቅስ ኃጢአተኛን ይወዳል። ስለዚህ ትሕትናን ለሁላችን ያድለን። እንግዲህ ስናጠቃልለው ጋብቻና ምንኩስና ቤተክርስቲያን በዚህ አይን ታያቸዋለች። እንግዲህ የሰማነውን በልቡናችን ያሳድረው።